ላይ ለቤት ገዢዎች ትልቁ ፍራቻ በሚፈልጉት ጊዜ የተገነባ ቤት ማግኘት ነው። አስተውላችሁ ከሆነ አላቅም ከተማችን አዲስ አበባ ውስጥ አንድ ስም በጣም በዝቷል። እሱም ቴምር ፕሮፐርቲስ የሚል ነው። እኛ የአከፋፈል ሁኔታው ነው። ፕራይስ ስካሌሽን አለው፣ ፕራይስ ስካሌሽን የለውም፣ ዋጋ ወለድ አለው፣ ወለድ የለውም የሚለውን ነገር በትኩረት ማየት አለባቸው። ምክንያቱም 9 ሚሊዮን ብር ገዝተውት መጨረሻ ላይ ካርታ ሊወስዱ ሲሄዱ 3 ሚሊዮን ብር ጨምር 2 ሚሊዮን ብር ጨምር ቢባሉ ያልጠበቁት ነገር ስለሚሆን የኢንቨስትመንት ፍሪደም ሊሰጣቸው ስለሚችል አከፋፈሉን ቀድሞ ማወቅ አለባቸው። እናም ለምን በዚህ ልክ በየቦታው ለመገኘት እንደቻሉ ለማወቅ ማጣራት ጀምሩ። ቦሌ ካለው ቢሮአቸው ጀምሮ ፒያሳ፣ ሳር ቤት፣ ለቡ፣ ጋርመንት፣ አያት እነዚህ ሁሉ ቦታዎች ላይ የነሱ ስም በትልቁ ይታያል። ነገር ግን የአንድ ኩባንያ ስም በሁሉም ቦታ መታየቱ ብቻ ውጤታማ ያስብለው። እናም ይህን ለማረጋገጥ መረጃዎችን መሰብሰብ ጀምሩ። ስለነሱ ለማወቅ ደግሞ ወዳሉበት መሄድ ነበረብኝ። ነገር ግን እዛ የምንሄደው ለማጣራት እንጂ ቤት ለማየት አይደለም። ቦታው ላይ ሲደርስ ያስተዋልኩት ነገር ቢኖር መሬቱ ለትውልድ የሚሆን መሰረት የሚጣልበት እንደሆነ ነበረ። ሰዎች በህብረት እየሰሩ ነው። ኮንስትራክሽኑም ፍጥነት አለው። ካሰብኩት በላይም ብዙ ርቀት ሄዷል። የሰሩትን ቤት ብቻ ከማሳየት ይልቅ እያንዳንዱን ነገር ማየት የተሻለ እንደሆነ ተሰማኝ። የመጀመሪያው ወሳኙ ነገር ቦታ ነው። ሰዎች ቤት ሲገዙ ግድግዳ ብቻ አይደለም የሚገዙት። ለትምህርት፣ ለስራ፣ ለኑሮ የሚመች በነፃነት ወጥተው የሚገቡበትን ቦታ ጭምር ነው የሚገዙት። ያማረ ቤት ዲዛይን መስራት ቀላል ነው። ነገር ግን እውነተኛው ፈተናው የሚጀምረው ዲዛይኑን ራሱን ማምጣት ሲቻል። ስለዚህ ቃል በገቡት ጊዜ እንደሚያደርሱ ወይም ቤት እንደሚገነቡ ማወቅ ፈልጌ ነበር። እኔ የኮንስትራክሽን ባለሙያ አይደለሁም፣ ነገር ግን አንድ ማረጋገጫ አይቻለሁ። ቤቶች በቪዲዮ ሲታዩ ውብ ይመስላሉ። ነገር ግን የዚህ ቤት ባለቤቶች በነፃነት የተንቀሳቀሱ ማብሰል ይችሉ ይሆን ነው ጥያቄው። መኝታ ቤቱ ሰፊ ይመስላል፣ ነገር ግን በካሜራ ላይ ብቻ ነው ወይስ የምርም ሰፊ ነው? እዚህ ያለው ግልጽ ነው፣ የሚያምር በረንዳ ያላቸው። ኮንስትራክሽኑ በጥሩ ሁኔታ ላይ ይገኛል። ቤቱም አሪፍ ይመስላል። ነገር ግን አንድ ያልጣመኝ ነገር አለ። እንዴት ቴምር ፕሮፐርቲስ በዚህ ፍጥነት ዝገት ሊያሳይ ቻለ? ይሄ እስካሁን ያየሁት ነገር ብቻ መልስ ሊሆን አይችልም። አዲስ ህንፃ፣ አዳዲስ የሚገነቡ ቤቶች፣ ለዛውም ከተማ ውስጥ እንዴት ሊሆን ቻለ? እናም ስለዚህ ሊያስረዳን የሚችል ሰው ያስፈልገናል። ሰላም ጤና ይስጥልኝ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ዛሬ ከማን ጋር ነው የምገኘው? እንግዲህ ዛሬ የምትገኘው ናቃቸው የቴምር ሪል ስቴት የሽያጭ ሱፐርቫይዘር። ኦኬ ሶ አንዳንድ ጥያቄዎች ነበሩኝ ስለ ቴምር ፕሮፐርቲስ እና ስለ ፕሮጀክቶቻችሁ። ሶ ጥያቄዎችን ለመመለስ ፈቃደኛ ነህ? የመጀመሪያው ጥያቄ ቴምር ፕሮፐርቲስ በአሁን ላይ ስንት ፕሮጀክቶች እየሰራ ይገኛል? ቴምር ሪል ስቴት በአሁኑ ሰዓት 28 ፕሮጀክቶችን እየሰራ ይገኛል። እንደ ዋናነት እንደ መግቢያ እንዲሆንክ ቴምር ሪል ስቴት ከተቋቋመ 10 ዓመቱ ነው። ከ2008 ዓ.ም ጀምሮ ኦልሞስት 10 ዓመት ሆኗል። አሁን በዚህ 10 ዓመት ውስጥ 10 ፕሮጀክቶችን ሰርተን አስረክበናል። 15 ፕሮጀክቶችን ኦልሬዲ ከ90% በላይ ጨርሰናል። ግን ቀለም ተቀብተው ካርታ ተዘጋጅቶላቸው 9 ፕሮጀክቶች ግን እስከ መስከረም ድረስ እናስረክባለን። ኦኬ እሺ፣ ቴምር ፕሮፐርቲስ በዚህ ልክ የማደጋችሁ ሚስጥር ምንድን ነው? በዚህ ልክ የማደጋችሁ ሚስጥር ያልከው እንግዲህ የትን ገንባሎት የሚለውን ማስታወቂያና ህንፃዎቻችን ስላየህ ይመስለኛል። መጀመሪያ ወደ ግንባታው ሲመጣ ኤክስፒሪየንስ አድርጎት ነው ይመጣ። አንደኛ ያው ከ10 ዓመት በፊት ነው የተቋቋመው ስንልክ ብዙ ሰው የሚያውቀን ቴምርን በዚህ 3 ዓመትና 4 ዓመት ነው። ወደ ሚዲያው ከመጣን በኋላ ነው ብዙ ሰው የሚያውቀን። ግን ከዛ በፊትኛ ሁለት ነገሮች ላይ በደንብ በዋናነት ሰርተናል። አንደኛው ካፒታል ግንባታ ላይ በደንብ ተጠንቅቀን ሰርተናል። ካፒታል ግንባታ ላይ ማለት ምንድነው? መጀመሪያ ደንበኞቻችን እኛ ከመርካቶ ነው የወጣ ነው። ከመርካቶ ስንወጣ የመርካቶ ደንበኞቻችን ይዘን ነው የወጣ ነው። ስለዚህ መጀመሪያ ምንድነው ያደረግነው? እነሱን በመሰብሰብ ለነሱ ቤት ገንብቶ በመስጠት አንደኛ ከስተመሮችን ዲቨሎፕ አድርገናል። ሁለተኛ ደግሞ ካፒታላችንን በዛው አጋጣሚ ዲቨሎፕ አድርገናል። ስለዚህ ቡም የማድረጋችን ወይም ደግሞ በአንዴ ከተማ ውስጥ የመግባታችን ሚስጥሩ የስራ ባህላችን፣ ደንበኛ መሰብሰባችንና ካፒታል ቀድመን መያዛችን ነው ማለት ነው። አሁን ፕሮጀክቶቻችሁን ሳይ በጣም ቁልፍ የሆኑ ቦታዎች ላይ ነው ፕሮጀክቶች የተሰሩ ያሉት። ሶ ቦታዎችን ስትመርጡ እንዴት ነው የምትመርጡት? ቦታዎችን እንዴት ነው የምታገኟቸው ላልከው ነገር አንደኛ ያው ቤት ቦታ ይፈልጋል፣ ጥሩ ቦታ ይፈልጋል። ያው ትልቅ ሀብት ወይም ደግሞ ትልቅ አሴት ስለሆነ የመጀመሪያው ነገር እኛ ቦታ የምንወስደው ከአዲስ አበባ ከተማ አስተዳደር ማስተር ፕላን ጋር የተጣጣመ ቦታዎችን እንፈልጋለን። ስለዚህ ከተማ አስተዳደሩ ለወደፊት ሬዚደንሻል እና ኮሜርሻል ብሎ የለያቸውን ቦታዎች እናጠናለን። ከጠናን በኋላ ሎኬሽኑ ለደንበኞቻችን ፈርዘር የዛሬ 10 ዓመት፣ የዛሬ 20 ዓመት፣ የዛሬ 30 ዓመት ኢንቨስት ካደረገበት ደንበኛው ቢያከራየው የኪራይ ገቢ ያገኝበታል ወይ፣ ቢሸጠው በጥሩ ዋጋ ይሸጠዋል ወይ፣ ቢኖር ለልጆቹም ለሱም የተመቸ ነው ወይ፣
የሚለውን ነገር ከአዲስ አበባ ከተማ ማስተር ፕላን ጋር ከጣጣምን በኋላ ቦታዎችን ማደንና መያዝ እንጀምራለን ማለት ነው። ሶ ዋነኛው ጥያቄ ቴምር ሰዎች ለምን ቴምር መምረጥ አለባቸው ብለህ ታስባለህ? መጀመሪያ ያው ጥያቄው ኮስተር እንዳይል እስኪ ቴምር ብላ ያው ቴምር ቤት ላይ መጣው። ዋናው ነገር ደንበኞች ቴምርን ለምን ይመርጣሉ በሚለው ነገር ላይ የመጀመሪያው ነገር ፕራይም ሎኬሽን ስለሆነ ነው። እኛ የምንመርጣቸው ቦታዎች ቅድም አንተም እንዳነሳው ፕራይም ሎኬሽን የሆኑ ቦታዎች ነው የምናነሳው። ፕራይም ሎኬሽን የሆኑ ቦታዎችን ነው የምንወስደው። እነዚህ ፕራይም ሎኬሽን የሆኑ ቦታዎች ማለት ከአስፓልት ወደ ቤት ወይም ደግሞ ከቤት ወደ አስፓልት የሚሄድባቸው ለመኖሪያም ለኢንቨስትመንትም የኪራይ ገቢም ለመሰብሰብም አብዛኛውን ጊዜ በዶላር ሊከራዩ የሚችሉ ቦታዎችን መርጠን ነው የምንይዘው። አብዛኛውን ደንበኞቻችን የሚወዱን በሎኬሽን ምርጫችን ነው። ሁለተኛው ብዙ ደንበኞቻችን የሚመርጡን ወለድ የለውም፣ ፕራይስ ስካሌሽን የለውም። የኛ ዋጋ ፊክስድ ዋጋ ነው፣ ደንበኛው በገዛበት ነው የሚጨርስ። ሶስተኛውና ዋነኛው ነገር ደግሞ የስራ ባህላችንና የካምፓኒ ፕሮፋይላችን እስካሁን በመጣንበት 10 ዓመት ውስጥ ደሊቨሪ አጓትተን አናውቅም። ቢቻል እንዲያውም አንዳንዴ ከደሊቨሪ ዳይ ቀድመን ነው የምናስረክበው። ለምሳሌ 3 ዓመት ብለን ተዋውለን በ2 ዓመት የጨረስናቸው ሴቶች አሉ። 2 ዓመት ከ6 ወር ተባብለን ተዋውለን በ1 ዓመት የጨረስናቸው ሴቶች አሉ። ለምሳሌ አያት አቸንቴ፣ ፒያሳ ሰካንን፣ ሳር ቤት ሰካንን እነዚህ ሴቶች ማየት እንችላለን። ስለዚህ ከሌሎቹ ለየት እንላለን። ቤት ገዢዎች ቤት ከመግዛታቸው በፊት ምን ማወቅ አለባቸው ብለህ ታስባለህ? እሺ ቤት ገዢዎች ቤት ከመግዛታቸው በፊት ማወቅ ያለባቸው ነገሮች አንደኛ የካምፓኒውን ታማኝነትና የስራ ባህል ነው። ሁለተኛ የሚገዙት ቤት በትክክለኛ የሚገነባበትን ሎኬሽን ወይም ደግሞ ሳይቱን ማወቅ አለባቸው። ቢችሉ በአካል ሄደው ማየት አለባቸው። ፕሮግረስ አለው የለውም፣ የተገነባ ነው አልተገነባ የሚለውን ነገር በትክክል ሄደው ማየት አለባቸው። ሶስተኛ የአከፋፈል ሁኔታው ነው። ፕራይስ ስካሌሽን አለው፣ ፕራይስ ስካሌሽን የለውም፣ ዋጋ ወለድ አለው፣ ወለድ የለውም የሚለውን ነገር በትኩረት ማየት አለባቸው። ምክንያቱም 9 ሚሊዮን ብር ገዝተውት መጨረሻ ላይ ካርታ ሊወስዱ ሲሄዱ 3 ሚሊዮን ብር ጨምር 2 ሚሊዮን ብር ጨምር ቢባሉ ያልጠበቁት ነገር ስለሚሆን የኢንቨስትመንት ፍሪደም ሊሰጣቸው ስለሚችል የአከፋፈሉን ቀድሞ ማወቅ አለባቸው። አራተኛው የውልና የህግ ጉዳዮችን ውሉን ቢችሉ በደንብ ማንበብ አለባቸው። የህግ ጉዳዮችን በደንብ ማየት አለባቸው። የሚፈልጉትንም ማወቅ አለባቸው። የሚፈልጉትን ለኢንቨስትመንት ነው የሚፈልጉት፣ ለመኖሪያ ነው የሚፈልጉት፣ ኮሜርሻል ነው የሚፈልጉት፣ የንግድ ነው የሚፈልጉት፣ የመኖሪያ ነው የሚለውን መጀመሪያ ወደ ካምፓኒው ከመሄዳቸው በፊት ጥርት አድርገው የሚፈልጉትን ነገር አውቀው ቢሄዱ ጥሩ ነው ላለሁ። ኦኬ፣ ቅድም የአከፋፈል ሁኔታ ስታነሳ የቴምር ፕሮፐርቲስ የአከፋፈል ሁኔታ ምን ይመስላል? እንግዲህ የከተማውን የኢንዱስትሪውን ኢንቫይሮንመንት ቀይረንበታል። ብዙ ደንበኞቻችን የሚወዱት አንደኛ እኛ አከፋፈልን በተመለከተ ቅናሾች አለ። ከ30 እስከ 35% ቅናሾች እናደርጋለን። ሁሌም ቢሆን አውደ ዓመት አንጠብቅም፣ በዓል አንጠብቅም፣ ዘመን መለወጫ አንጠብቅም። ሁሌም ቢሆን ደንበኛው በመጣበት ጊዜ እንደየሳይቷ እና እንደየአካባቢው ከ30 እስከ 35% ከሙሉ ክፍያ ላይ ዳውን ፔመንት ቅናሽ እናደርግላቸዋለን። በኋላ ደግሞ በዳውን ፔመንት ለሚጀምሩ ሰዎች ቅድመ ክፍያ የምናስከፍለው 20% ነው። 20% ከፍለው ግንባታ ላይ ላሉ ቤቶች ማለት ያለቁ ቤቶች ከሆኑ ወይም 80% እና 90% ለደረሱ ህንፃዎች ከ30 እስከ 50% ዳውን ፔመንት እንቀበላለን። ግን ፕሮግረስ ላይ ላለ ሳይት 20% ነው የምንቀበለው። ከዛ በኋላ 5% ነው የሚከፍለው። ግን 5%ቱን ሲከፍል ግንባታውን እያየ ነው፣ ላልተገነባ ነገር አይከፍልም። ስለዚህ ለዛ ነው የከተማውን ወይም ደግሞ የኢንዱስትሪውን የአሰራር ባህል ቀይረነዋል የምንለው ማለት ነው። አሁን ላይ ደንበኞች ቢገዙት ብለህ አድቫይስ የምታደርገው ሳይት አለ? ሱቅ ለሚፈልጉ ደንበኞቻችን ፒያሳ አድዋ 00 ፊት ለፊት አፍሪካ ህብረት ወይም ደግሞ ከሜክሲኮ ገነት ሆቴል ከሜክሲኮ ወደ ገነት ሆቴል ሲወርዱ ቡልጋሪያ ጋር ሱቆችን እየሸጥን ነው። ገላን ኮንዶሚኒየም ውስጥም ደግሞ ዘመናዊ ሞል እየገነባን ነው። እነዚህ ሱቆችን መግዛት ይችላሉ። አፓርትመንት ለሚፈልጉ አቧሬ፣ መገናኛ፣ ሳር ቤት፣ አያት 49 እና ጋርመንትን ጨምሮ አፓርትመንቶችን መግዛት ይችላሉ። ግን ዛሬ ደንበኞቹ ሀሳባቸው እንዳይበተን መገናኛውን ብናየው ደስ ይለኛል። መገናኛውን ለምን ይገዛሉ ለሚለው አንደኛ መገናኛ የትራንስፖርት ማዕከል ነው። ቀላል ባቡር፣ ባሶች፣ ታክሲዎች የምናገኝበት ወደ የትኛውም ከተማ ስንሄድ በቀላሉ ልንሄድበት የምንችል አማካኝ ቦታ በመሆኑ ቤቶችን ቢገዙ እዛ እንደ ኢንቨስትመንትም አዋጭ ነው። ለመኖሪያም ዳውንታውን የሆነ ቦታ ነው። ቆንጆ ቦታ ነው። ሁለተኛ አዲሱ ቤተመንግስት ወይም ደግሞ የጫካ ፕሮጀክት የአዲሱ ቤተመንግስት የጫካ ፕሮጀክት በእኛ ስለሚያልፍ የ3 ደቂቃ እርቀት ስለሆነ ያለው
እዛ አካባቢ ደንበኛው ቤት ቢገዛ በሴኩሪቲ ደረጃ ሴፍ ነው። ሁለተኛ የመብራት፣ የውሃ፣ የኢንተርኔት፣ የጥበቃ እንትኖችን ያገኛል በቀላሉ። ቀደም እንዳልኩት ወደ የትኛው አቅጣጫ ለመሄድ የትራንስፖርቴሽን ሲስተሙ ኢዚ ነው። ትላልቅ ተቋማት የሚገኙበት ነው። ትላልቅ ባንኮች፣ ኮርፖሬት ቢሮዎች፣ ክፍለ ከተማዎች የሚገኙበት አካባቢ ነው። ሰርቪሶችን ለማግኘት ትላልቅ ትምህርት ቤቶች እንደነ ሳንፎርድ አይነት ትላልቅ ሆስፒታሎች ልክ እንደ ኮሪያ ሆስፒታል ያሉ ቦታዎች የሚገኙበት አካባቢ ስለሆነ ልጅ ለሚያሳድጉም በጣም ቆንጆ ቦታ ነው። ስለዚህ መገናኛ ጋር መጥቶ ለሚገዛን ሰው በተለይ ደግሞ አንድ ኦፈር ልስጥክ። ሃሮንን ብሎ መጥቶ ለሚገዛ ሰው መገናኛ ጋር 35% ሙሉ ክፍያ ከከፈለ 35% ዲስካውንት ሰጠዋለን። ግን ሲመጣ ሃሮንን ብዬ ነው የመጣሁት ከሃሮን ዩቲዩብ አይቼ ነው ብሎ ከመጣ 35% ከሙሉ ክፍያ ላይ ዲስካውንት እናደርግለታለን። ስለዚህ ስቱዲዮ የሚገዛ ከሆነ ጠቅላላ ክፍያ እስከ 2.7 ሚሊዮን ብር 32 ሜትር ስኩዌር መግዛት ይችላል። በአንድ መኝታ የሚፈልግ ከሆነ እስከ 4.5 ሙሉ ክፍያ። ይሄ ማለት ኮንዶሚኒየም መሸጥ የማይቻልበት ዋጋ ነው በነገራችን። ስለዚህ ባለ ሁለት መኝታ የሚፈልግ ከሆነ እስከ 5.87 አካባቢ ሙሉ ክፍያ መገናኛ ነው። ይሄ መገናኛ ዲያስፖራ አደባባይ ነው የምነግርህ። ሱቅ ላይ የሚፈልጉ ግን እጅግ በጣም ግዙፍ የሆነ ሱቅ ቡልጋሪያ ጋር አለ። G+5 ነው። G+5 ነው። ከ7ኛ እስከ 16ኛ አፓርትመንት ነው። ኦልሞስት ወደ 5 አፓርትመንቶች አሉበት። ከስር ግን ኢንተርናሽናል ስታንዳርድ ሞል ነው የምንገነባው። 24 ሰዓት ቢዚ የሆነ ኤሪያ ነው ለወደፊት። ስለዚህ ሱቅ ለሚፈልጉ ሰዎች ቡልጋሪያ ጋር አፍሪካ ህብረት ሪከመንድ አደርጋቸዋለሁ። ቶሎ መረከብ የሚፈልጉ ሰዎች ደግሞ ከፈለጉ ፒያሳ አድዋ 00 ፊት ለፊት ጠቅላላ ዋጋ ከ4.8 ሚሊዮን ብር ጀምሮ ቅድመ ክፍያ ከ1 ሚሊዮን 400 ሺህ ብር ጀምሮ ፒያሳ ጋር ሱቅ አዘጋጅተን በቅርብ ጊዜ የሚረከቡት 6 ወር ያልከኝ እሱ ነው አይደል? ከ6 ወር እስከ 8 ወር ውስጥ የሚረከቡት የተወሰኑ ስቶኮች ናቸው ያሉን። ፈጥኖ ለመጣ ሰው ሃሮንን ብሎ ለመጣ ሰው እስከ 10% ቅናሽ እናደርጋለን። እሺ፣ በጣም ጥሩ። ለዛሬ የነበሩ ጥያቄዎች ይሄን ይመስላሉ። ተጨማሪ ጥያቄዎች ካሉኝ በድጋሚ መጣ ይሆናል። መልካም ስራ ይሁን። አመሰግናለሁ ስለመጣህ። በጣም እናመሰግናለን። እኔም አመሰግናለሁ። ቴንክ ዩ ሶ ማች። በዚህ ምርመራዬ ቴምር ፕሮፐርቲስ ማስታወቂያ ብቻ እየለጠፉ መስሎኝ ነበር። ነገር ግን የሰሩትን ካየሁ በኋላ መልሱ ግልጽ ሆነልኝ። በአጋጣሚ ብቻ አይደለም ሁሉም ቁልፍ ቦታዎች ላይ ግንባታቸውን ያየሁት። በከፍተኛ ፍጥነትና ጥራት ብዙ ፕሮጀክቶችን እንዲሁም ሰዎች ለመኖር በሚመርጧቸው ቦታዎች ላይ ሁሉም ሊያዩ በሚችለው መልኩ እንዲሰራ የሚያስችል ስርዓት መገንባታቸው ነው። በሪል ስቴት ውስጥ ሰዎች ገንዘባቸውን ብቻ ኢንቨስት አያደርጉም። የብዙ ዓመት ቁጠባቸው፣ እምነታቸው እና የወደፊት ዕጣ ፈንታቸውንም ጭምር ነው ኢንቨስት የሚያጡ። በዚህም ቴምር ፕሮፐርቲስ አንድ ብቁ ሪል ስቴት ማሟላት ያለበትን በሙሉ ያሟሉ ነው አግኝቻቸዋለሁ።